ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦቼን እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ ለአራስ የምትሆን ለህፃን ልጅ የሚሆን ምግብ ቆንጆ ጠጋኝ የሆነ የወተት ሽሮ ነው የሰራሁት። ቪዲዮውን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ መጀመሪያ የምሰራውን ዱቄት አመሳዋለሁኝ። እኔ የተጠቀምኩት የጤፍ ዱቄት ነው፣ ቀይ ጤፍ ዱቄት እሱን ተጠቅሜ ያለሁኝ። ቀዩ ከሌላችሁ ነጩን ወይ መጠቀም ይቻላል፣ ግን ጥቅሙ የቀዩ ስለሚበልጥ ቀይ ጤፍ ዱቄት ቢሆን ይመረጣል። እሱን ለሰስ ባለ እሳት ሙቀቱን ዝቅ አድርጌ አምሰዋለሁኝ ማለት ነው። ዱቄቱን ስናምሰው ራሱ ሽታ ያመጣል። ልክ የሆነ ብስኩት የሚል ሽታ ይመጣል ሲበስል ታምሶ ዝቅ ባለ እሳት። በሸክላ ምጣድ ነው የሚታመሰው። በሸክላ ቢሆን በጣም ይመረጣል። ግን እኔ አነስ ያለች ስለምሰራ እናንተን ለማሳየት እንዲመቸኝ ወፈር ያለ መጥበሻ ተጠቅሜ እያመስኩት ነው ማለት ነው። ልክ ሲበስል ሽታው ያስታውቃል። በሽታው ልክ የሚጣፍጥ ሽታ ይሸተናል። እንደ በሱ አይነት እንደ ብስኩት የሚመስል ሽታ ይሸታል ማለት ነው። እና ቀስ ብዬ አመሸዋለሁኝ። አሁን ይበቃዋል። ቆንጆ ሆኗል። ያው ካሜራው ላይ ብዙ አጉልቶ አያሳይም። ቀይ ነው ግን እንዴት እዚህ ጋር ነጭ ሆኗል። እና አውርጄዋለሁኝ እሱ እስከሚቀዘቅዝልኝ ድረስ ወተት እጥዳለሁኝ። አንድ ብርጭቆ ወተት ተጠቅሜያለሁኝ። ወተቱ እስከሚፈላ ድረስ ያመስኩትን ቀይ ጤፍ ዱቄት የሚበቃኝን ያህል ወስድና በውሃ ነው የምንበጠብጠው። እዚህ ጋር ብዙም አልቀዘቀዘልኝም። እዚህ ጋር ውሃው ነጣ ያለባችሁ ብርጭቆ ወተቱን ወደ ብረት ድስት የገለበጥኩበት ብርጭቆ ነው። በዛው ብርጭቆ ውሃ ቀዳሁና አንድ ብርጭቆ ውሃ፣ ከዛ 3 የሾርባ ማንኪያ ወስጃለሁ የታመሰውን ጤፍ ዱቄት። እዛ በጠብጠዋለሁ ጓጓላ እንዳይኖረው አድርገን ቆንጆ አድርገን እንበጠብጠዋለን። ከ6 ወር በላይ ላሉ ህፃናቶች በጣም ቆንጆ ምግብ ነው። እንደገና ደግሞ አራስ ቤት ለሆነች እናት ይሄ ተሰርቶ ይሰጣታል። ወተትና ቀይ ጤፍ ዱቄት ነው የሚዘጋጀው ማለት ነው። የሚሰራው ቀይ ነው መሆን ያለበት። ጥቅሙ የቀዩ ስለሚበልጥ ውስጡ ያለው ሚኔራሉ ጥቅሙ የቀይ ጤፍ ነው። ስለዛ በቀይ ጤፍ ነው የምንሰራው። እንደዚህ እየተሰራ ይሰጣታል ለእናት፣ አራስ ቤት ላለች እናት። ለህፃናቶችም ይሰራል። ከ6 ወር በላይ ትንሽ ምግብ ለጀመሩ ህፃናቶች እንደዚህ እየተሰራ ይሰጣቸዋል። በጣም ቆንጆ ነው። ልክ ወተቱ ሲፈላልኝ የበጠበጥኩትን ዱቄቱን ከውሃ ጋር የበጠበጥኩትን ጨመርኩበት። ከዛ አሁንም ዝግ ባለ እሳት አበስለዋለሁ። ቀስ እያልኩ እያማሰልኩኝ። የታመሰ ዱቄት ስለሆነ ብዙም ታምሶ በስሏል ማለት ይቻላል ዱቄቱ። ስለዛ ብዙ ጊዜ አይወስድብንም እዚህ ጋር ለማብሰል ማለት ነው። ከወተቱ ጋር ሲቀላቀል ደግሞ ቆንጆ መልክ አምጥቷል። እንደዚህ አሁን ራሱ ይሸታል። ጤፉ ደስ የሚል ሽታ ነው ያለው። እጃችንን ሳያርፍ እናማስለዋለን እንዳይጓጉልብን፣ ከስር እንዳይዝብን፣ ከስርም እንዳይቃጠልብን
እናማስለዋለን። ቆንጆ ሆኖ እየበሰለ ነው። ውፍረቱም ወፈር ማለት አለበት። በጣም ቅጥን ማለት የለበትም። ስንመገብ ደግሞ በማንኪያ ራሱ እንደ ሾርባ መመገብ እንችላለን። በእንጀራ መመገብ ይቻላል። በዳቦ እንደ ፍላጎታችን መመገብ እንችላለን። ጨው ለጣዕም ትንሽ ጨምሬያለሁ። ቅቤ ደግሞ የምንጨምረው በጣም ለጋ የሆነ የተነጠረ ለጋ ቅቤ ይጨመርበታል። ቅቤው በደንብ ይጨመርበታል ማለት ነው። ካልፈለግንም አነስ አርገን መጠኑን እንደ ፍላጎታችን። ግን ለጋ ቅቤ በገንፎ የሚበላ ለአራስ የተዘጋጀ ቅቤ ካለ እሱም በደንብ ይጨመርላታል። ትንሽዬ ቅመም ደግሞ ለጣዕም ከፈለገ የሄል ዱቄት ካለን የሄል ዱቄት፣ የቀረፋ ዱቄት ወይም ደግሞ ነጭ ቅመም ትንሽ ያለንን ቅመም ለጣዕም ከላይ መጨመር እንችላለን። እዚህ ጋር ለጋ ቅቤ ጨምሬያለሁኝ። የነበረችኝ ቅመም ነበር፣ እሷን ጨምሬያለሁኝ። እንዳልኳችሁ ቅመሙን ጣዕሙን የምንወደውን አይነት ጣዕም ያለውን ቅመም መርጠን መጨመር እንችላለን። ሄልም ቀረፋም የተፈጨ ቀረፋ ወይ ሄል ወይ ደግሞ ነጭ ቅመሙ ጣዕሙ ደስ ስለሚል እኔ ነጭ ቅመም ነው የጨመርኩበት እና በደንብ እንደዚህ እናንተ ከትከዋለን። ውፍረቱ እንደዚህ ነው መሆን ያለበት፣ ልክ እንደ ሽሮ እንደ ተጋቢኖ ሽሮ ማለት ነው። በማንኪያ መበላት ይቻላል። መጠጣት በማንኪያ እንደ ሾርባ መጠጣት እንችላለን። የሚያስፈልጉትን ግብአቶች ከጨማመርንና በደንብ ካንተከተክነው በኋላ ማቅረቢያ እቃችን ላይ ገልብጠን ከፈለግን ቃሪያ ጣል ጣል አድርገን በእንጀራ መመገብ ስንፈልግ እንደዚህ አድርገን ወይም ደግሞ በዳቦም እያጠቀስን በዳቦ ቁረስ እያደረግን መመገብ ይቻላል። እንዲሁም ደግሞ በማንኪያ ይቻላል ማለት ነው። ለህፃን ልጆች ደግሞ ስናዘጋጅ ቃሪያውን ትተን ቅባቱን የምንጨምርበትን ደግሞ ለጋ ቅቤውን ቀነስ አድርገን እነሱ በሚስማማቸው መጠን ጨውም ሳንጨምር ቆንጆ አድርገን በዚህ መልኩ እንመግባቸዋለን። እናንተም ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ቤተሰቦቼ እስካሁን ያልሞከራችሁት ካላችሁ ሞክሩት። በጣም ቆንጆ ነው። ለልጅ ለአዋቂ የሚሆን ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ ቤተሰቦቼ። እግዚአብሔር ይስጥልኝ። ደህና ቆዩኝ።